ስለዚህ ከዛ ጋር ተያይዞ ደግሞ ሌሎች መጥተው የተስፋይቱ ሀገር ናት እቺ ሀገር ኢትዮጵያ አላህ አይተዋትም ተስፋ የተሰጣት ሀገር ነው ማለት ደግሞ መብታቸውና የሚመሰገኑበት ነው። ያላህም ተስፋ ከሆነች ኢትዮጵያ ደስ ይለኛል። እኔ ዘን ትንታኔውንም ሰምቻለሁ። ደስ የሚል ትንታኔ ነው። አንዳንዶቹ ዲቴይል የሃይማኖት ጉዳይ ውስጥ አልገባም፣ ይሄ ሚዲያ ሃይማኖት ስላልሆነ። ግን የገባኝ ነገር የቃል ኪዳን ሀገር ናት ኢትዮጵያ የሚለውንም እየሰማን ነው። ከወንድሞቻችን ከሙስሊሞች ኢትዮጵያ የቃል ኪዳን ሀገር ናት የሚል እየሰማን ነው። ለዚህ እንዴት ይሄ ተባለ ብዬ እኔ ጸጉሬን አልነጭም፣ ደስ ነው እንጂ የሚለኝ ደስ ይለኛል። ኦርቶዶክሱም ክርስቲያኑ የሚለው ነገር አለ። የኢትዮጵያ ሙስሊሞችም ዛሬ ወጣቶቹ እየወጡ የሚነግሩን ነገር ከማንም በላይ የተስፋይቱ ሀገር ናት እያሉን ነው። ትጨልም ትፍረስ ቢሉን ነበር እንደምንወደው። እቺ ሀገር ለኢትዮጵያ ሙስሊሞች አትሆንም፣ የኢትዮጵያ የሙስሊሞች ጠላት ናት እንዲሉን ነው እንደምንፈልገው? ወይንስ እንዲህ አይነት አበረታች ቃሎች ነው መስማት የምንፈልገው? ከግብፅም በፊት ከምንም በፊት ከምናምን በፊት ከኤመሬት በፊት ከምናምን ከቱርክ በፊት ተብሎ ሲነገረን ነው። ስለዚህ እኔ ፍትጊያው ወዳልሆነ ነገር እንዳይሄድ ራሱን ችሎ አጀንዳ አድርጌ መናገር ስላልፈለኩኝ፣ አንዳንዶች ግን እቺን አጋጣሚ በመጠቀም ምናልባት እኔ በተለይ በድምፃዊ ቴዲ አፍሮ ዙሪያ ያላችሁ ሰዎች በደንብ እንድታስቡበት እንፈልገው። አንዳንዶቹ እየሰሩት ያለው ስራ እንደ ማህበረሰብ፣ እንደ ሃይማኖት ማህበረሰብ፣ እንደ ብሔር ማህበረሰብ ድምፃዊ ቴዲ አፍሮን ለማጣላት ወገባቸውን ቋጥረው የሚሰሩ ሰዎች አሉ። ይሄን መረዳት አለባችሁ። በቴዲ ዙሪያ ያላችሁ ሰዎች ስለሰለቸኝ ነው፣ በደንብ መገንዘብ አለባችሁ ብዬ አምናለሁ። ዛሬ በሚናገሩ ሰዎች በሙስሊም ወጣቶች አካባቢ ተሰሚነት ያላቸው ናቸው። ኡስታዞቹ ለእምነታቸው ድምጻችን ይሰማ ብለው እስከ እስር ቤት የገቡ ሰዎች ናቸው። እስር ቤት የገቡ ተፋተው ይላል መጋኛ ይፋታና ሲነግሩ ልክልካችሁን ሲነግራችሁ ትደነግጣላችሁ። እሱ እናንተ እንዲነጠል አገር እንዲቀጣጠል ስለምትፈልጉ ነው። ነው ኡስታዝ ተወደደም ተጠላ እናንተ እንደምትሉት አይደል። አሁን ዛሬ ፋሲሌን ዓለም ሳያው ነበረ፣ የደረጃ ሀብተወልድን ሳያው ነበረ። በጣም ነው የደነገጥኩት። ኡስታዙን ምን አሉት? አሁን ፋሲሌን ዓለም ቁርአን አነብናቢ ያለው ቁርአን አነብናቢ ብሎ ነው ያለው። ይባላል እንደዛ? የብልጽግና ኡስታዝ አለው። ምን ማለት ነው? ቁርአን አነብናቢ ማለት ምንድን ነው? እነዛን የተቀመጡትን የሚያዳምጡትን ሰዎች መናቅ አይደለም? አሁን ይሄ ይጠቅማል? ፋሲሌን ዓለም የተናገረው ነገር ለቴዲ ይጠቅመዋል? በቴዲ ዙሪያ ላሉ ሰዎች ይጠቅማል? ቁርአን አነብናቢ ብሎ ነው የሰደበው። ምንድነው ማነብነብ? የብልጽግና ኡስታዝ ብልጽግና ኡስታዞች አሉት ማለት ነው። ያ ደግሞ የጥቁር ድንጋይ የምለው አለ፣ ምንም ፖለቲካ የማይገባው የሀብተወልድ ልጅ ዘባተሎ ነው ያለው። ዘባተሎ ብሎ ነው ኡስታዙን የተናገረው። ይጠቅመዋል ለቴዲ አፍሮ እና በዛ ዙሪያ ላላችሁ ሰዎች ይጠቅማል?
ይሄ ሰው ተወደደም ተጠላ በድምጻችን ይሰማ ለሙስሊሞች ወጣቶች ድምጽ የሆነ ሰው ነው። ብትወደውም ብትጠላውም እኔ ድምጹን ማምጣት ስላልፈለኩ ነው። ደነቀ በጣም ይቅርታ። እዛ አጀንዳ ውስጥ አሁንም ብዙ ሰዓት ፈጀው መሰለኝ። እዛ ውስጥ መነከር አልፈለኩም። ግን አንድ ነገር እኔ አምናለሁ። ፎር ኤቭሪ አክሽን ሪያክሽን አለ። ኢኳልና ኦፖዚት ነው። ኦፍ ኮርስ ኦፖዚት ነው። ኢኳል ነው አይደለም ሌላ ጉዳይ ነው። ስለዚህ ለተወሰዱት አክሽኖች ሪያክሽን በመኖራቸው መጠበቅ ነው ያለብን። ሪያክሽን ይኖራል። በዚህ በኩል ኤክስ የሚባል ኢትዮጵያ ሞታለች ካለ ዋይ የሚባል መጥቶ ኖ ኖ ኖ ያንተ ሞታ ይሆናል የኔ ኢትዮጵያ ግን አልሞተችም ብሎ ፎር ዲስ አክሽን ሪያክሽን ይኖራል። ይሄ የታወቀ ነው። አንደኛው ድንኳን ጥዬ ተቀምጫለሁ ሊል ይችላል። አንደኛው ደግሞ አይ በለመለመ መስክ ውስጥ ወይም የተስፋ መስክ ውስጥ ነው ያለሁት ማለት ይችላል። ይሄም ለሁለቱ አክሽኖች መካከል ነው። በዚህ መሃል ግን ጣልቃ ገብተው ነገሩን ወዳልሆነ እየወሰዱ ያሉ ሰዎች አሉ። እሱን ነው እየተናገርኩ ያለሁት። ምን ማለት ነው? ፋሲሌን ዓለም ወጥቶ ኡስታዙን ቁርአን አነብናቢ ሲለው ምን እያለው ነው ያለው? ምንድነው ማነብነብ? ይሄ ሰላም ይፈጥራል? ማህበራዊ መሰረት የለውም? ይሄ ኡስታዙ ማህበራዊ መሰረት የለውም? ግን እያነበነባቸው ነው ያለው። የብልጽግና ኡስታዝስ ማለት ምን ማለት ነው? እንድትረዱት ስለምፈልግ ነው ይሄንን ማነሳው። ዘባተሎስ ማለት ምን ማለት ነው? ይሄ ጥቁር ድንጋይ ፖለቲካ የፈለገ ቢፈስበት ወደ ውስጡ የማይገባ ብትቀጠቅጠው እንኳን ማለት ነው። ስለዚህ እነዚህ ሰዎች ውጪ ቁጭ ብለው ነገሩን አክረው በሃይማኖታዊ ፍትጊያ ውስጥ እንዲገባን የተፈለገው ይሄ ደግሞ የማሚና ነው። የሻቢያ ተልኮ ነው። የማ ተልኮ ነው? የህወሓት ተልኮ ነው። የማ ተልኮ ነው? የጽንፈኛው የዘረኛው ፋኖ ተልኮ ነው። የማንም ተልኮ አይደለም። ለሆነ አክሽኖች ሪያክሽኖች ይኖራሉ። ዘባተሎ ምንም በቃ ፍሬ ፈርሲኪ የሚናገር ማለት ነው። ፍሬ ፈርሲኪ የሚለውን ዲፋይን ሲያደርገው ትላንትና ሌላ ስለሆነ በቃ ትርጉም እንትን የሌለው ማለት ዘባራቂ እንደማለት ዝተታም ማለት። ነገር ግን እንዲህ አይነት ሃይማኖት ተኮር ከአውዱ ወጥቶ መበሻሸቅ ውስጥ መግባት በጣም በጣም አደገኛ ነው ብዬ ነው የማምነው። አሁንም ላስምርበት፣ በቴዲ ዙሪያ ላላችሁ ሰዎች ቴዲን ጨምሮ ቴዲ አፍሮ አይጠቅማቸውም። ከማህበረሰብ እያጣሉት እየሄዱ ነው ያሉት። ይሄን ነው የምመለከተው እኔ። ሰዎች በፈለጉት ኢንተርፕሬት ያርጉ ተብለ ሶሳይቲ ውስጥ ሊገባ የሚችል ነገር አታደርግም። እንደዛ ግን የሻቢያ ተላላኪው ጽንፈኛው ዘረኛውም ኃይል ወደሱ ኢንተርፕሬት ነው ይሆን እንዲደረግለት ነው የፈለገ ያለው። ከሙስሊም ታጣላለ፣ ከምን ታጣላለ። ከዛ ትመጣና ምርጫ ውድድር ቢኖር አብይና ቴዲ ቢቀርቡ ምናምን ብለህ ትላለህ። ምን አይነት ያላዋቂነት እንደሆነም አልገባኝም እኔ። እሱ በጣም ያላዋቂነት ጥግ ማለት ነው። ከዛ በላይ ግን እኔ እሱ አይደለም ብዙ በሃይማኖት ተከታዮችን ማላገጥ፣ መሳደብ፣ ቁርአን አነብናቢ፣ የብልጽግና ኡስታዝ እያሉ እንደነ ፋሲሌን ዓለም አይነት ሰዎች ሲሳደቡ ስናይ ግን አቁሙ ማለት አለብን። ቢያንስ እነዚህ ኡስታዞች የራሳቸው ማህበራዊ መሰረት አላቸው። እየተፈለገ ያለው ሌላ ስለሆነ ማለት ነው።
እነዚህ ሰዎች መጥተው ዘባተሎ ምናምን እያሉ አባታችን የሚሏቸውን ወይም ኡስታዞች የሚሏቸውን ሰዎች ሲሰድቡ ግን አቁሙ ማለት ይገባል። ይሄ እኔ የቴዲ አፍሮን ፍላጎት ነው ብዬ አላምንም፣ አይመስለኝም። የእሱ ፍላጎትም አይደለም። በዚህ መጠን ኡስታዞቹ መታችሁ ስደቡ፣ ዘባተሎ በሏቸው፣ ቁራን አነብናቢ በሏቸው፣ የብልጽግና ኡስታዞች በሏቸው የሚል አይመስለኝም። አላቅም። ግን እነዚህ ሰዎች ቀንደኛ የእሱ ፒአር ነን ብለው የሚሉ ሰዎች ናቸው። እንደ ፒአር ነው አክት የሚያደርጉት። ስለዚህ በዚህ ደረጃ መታየት አለበት ብዬ ነው ማምነው። በጣም ይቅርታ።